ልብስ ጠብቀን ታውቂያለሽ። Day 15 you guys በጣም ደስ ብሎኛል። ባለማቋረጥ 15 ቀን በተከታታይ ለቀናል ቪዲዮ። እውነት ለመጀመሪያ በጣም አሪፍ። ለራሳችን ትልቅ ጭብጨባ ያስፈልገናል። አንድ አጨብጭብልን። thank you ለዛ ዛሬ 15 ቀናችን በማስመልከት ምን እናደርጋለን? ስፖርት አንሰራም። ምን እናደርጋለን? ቡናችንን እንጠጣለን። we will enjoy the day ራሳችንን appreciate እናደርጋለን። እውነት how far we've come ያለን በቃ I swear ለራሳችን ምን ታይኛለህ? ተሳሳትኩ እንዴ? ምንድነው እንዴ? አትይኝ። እኔ ራሴ ነኝ እየቀረጽኩ ያለሁት። ጎብዘናል። ትልቅ እንትን ሄደናል። ዛሬ 15 ቀን ለማንኛውም 15 ቀን ስለሞላሽ ሳታቋርጪ ቪዲዮ ስለቀረሽ ዛሬ ሾፒንግ እንሄዳለን ብሎኛል። ስጦታ ሊገዛልኝ ነው ባሌ እና ጋብዝሻለሁ። we're gonna out for እንትን ዲነር እንበላለን ምናምን ነገር ብሎኛል አይደለም? ይሰማም ተሩ አላልክም? ታይስ የሳስ ዘለለኝ አልመለሰልኝ። አንቺ ሲነምፈል ጠጣው ከማን ጋር ነው? ኦኬ ለጠየቃችሁት my sweet baby over here ከዛስ ግርማ ሞገሴነ ቁጭ ብለን ቡናችንን እዚህ ጋር እስኪመጣ እየጠበቅን ነበር፣ እየተጫጫለን ቡናችንን ጠጥተን በጣም ቆንጆ ጊዜ ነበር ያሳለፍነው። ከዛም በቃ በዚህ መልክ ነበር ትናንትና ቀኑ ያለፈው። በአጭሩ በ15 እንደዚህ ነበር ያለፈው። እውነት የምርጥን 16 በኋላ አምሮብኛል። በጣም ቆንጆ ጊዜ ነበር ያሳለፍኩት። ጥሩ ጊዜ ስታሳልፉ በብዛት ስልክ መቅረጽ እኔ እንጃ አይመጣልኝም። እኔ ለዛ ነው ብዙም ነገር ያልቀረጽኩት። ስፖርቴንም ደግሞ ስሰራ ያለቀኩት እንትኔ ባትሪ ዘግቶ ስለነበር ነው። እና 2 ቀን ውጪ ሮጬ ነበር የመጣሁት። እዚህ ጋር እየተራመድኩኝ የነበረ ሰዓት ነው። ባትሪ ከመዝጋቱ በፊት ነው። ሰላም ጋይዝ እንዴት ናችሁልኝ? ዛሬ ቀን 15 ነው። አክቹሊ 15 እና 16 ምክንያቱም ትላንትና ነበር ትክክለኛው 15 አለቀኩላችሁ። አጋጣሚ ሆኖ ስልኬ ባትሪ ዘግቶ ነበር በስነ ስርዓት እና ምንም ለመቅረጽ እድሉን አላገኘውም ነበር። አክቹሊ ብዙም ነገር ደግሞ አላረኩም። ትንሽ እንትን ስፖርት ቤት ውስጥ እንትን ስትሬች ምናምን ነገር ነበር ያረኩት። ዛሬ ደግሞ ወጥቼ ሮጬ ምናምን ነው የመጣሁት። ሽልማት ማበረታቻ ሄጄ ለራሴ ሾፒንግ አደረኩኝ ማለት ነው። እና ትንሽ ነገርም ብትሆን ያው ማበረታቻ ስለሆነ አልፎ አልፎ ለራሳችን ሄደን እንደዚህ ለራሳችን ስጦታ መስጠት ራሱ በጣም ጥሩ ነገር ነው እና ደስ አለኝ። ያሳያችኋለሁ። ይኸውና
በነገራችን ላይ ምን አሰብኩ መሰላችሁ? 15 ቀን ሞሪንጋ እየጠጣው ለውጥ አይቻለሁ። ወደ 6 ከምናምን ኪሎ ቀንሻለሁ እና ለምንድን አሁን ደግሞ 15 ቀን ሌላ 15 ቀን ቺያ ሲድስ እንሞክር። እኔ እሱን እያሰብኩኝ ነው። ስለ ቺያ ሲድስ የሰማችሁት ነገር ወይ ደግሞ ከቺያ ሲድስ እና ከሞሪንጋ አሪፍ የተሻለው ይሄ ነው የምትሉት ካላችሁ እስኪ ንገሩኝ እንድሞክረው ማለት ነው። ይሄንን ይመስል ነበር የዛሬው ቪዲዮ። በሌላ ቪዲዮ እስክንገናኝ ወዳችኋለሁ። ደህና ሁኑልኝ።